ሰላም ጤና ይስጥልኝ። ብዙ ወንዶች የሚሰሩት ትልቅ ስህተት ምንድን ነው? አንድን ሴት ስላፈቀሩ ብቻ ሌት ተቀን ደውሎ ማጨናነቅ፣ ቴክስት ማብዛት እና ሁሌም አለሁልሽ ማለት። ግን እውነታ ምንድን ነው? ሰዎች ሁሌም የሚያሳድዱት ሊያጡት የሚችሉት ነገር እንጂ እጃቸው ላይ በቀላሉ የወደቀ ነገር አይደለም። ዛሬ እሷ ራሷ እንድትፈልግህ እንድትናፍቅህና እንድትከተልህ የሚያደርጉ 10 እጅግ ኃይለኛ የስነ ልቦና ዘዴዎችን እናነሳለን። በተለይ ቁጥር 10 ላይ የምናነሳው ነጥብ ሴቶች ስላንተ ያላቸው እይታ ሙሉ በሙሉ የሚቀይር ወይም ጌም ቼንጀር ነው። እስከ መጨረሻ አብራችን ቆዩ። ቪዲዮ ላይክ በማድረግ ይጀምሩ። አንደኛ፣ ሁሌም አትገኝ። ይህ የመጀመሪያው ህግ። የማይገኝ ነገር ይፈለጋል። እሷ በደወለች ቁጥር በሰከንድ ውስጥ የምታነሳ፣ ቴክስት በላከች ቁጥር ወዲያውኑ ረጅም ድርሰት የምትጽፍ ከሆነ ዋጋህን ይቀንሳል። ስራ እንዳለ፣ የራስ ህይወትና ዓላማ እንዳለ አሳይ። ሁሌም መጀመሪያ ቴክስት አትላክ። አንዳንድ ጊዜ ቴክስት ስትልክልህ ቆይተህ መልስ። ይህ ወንድ ከኔ ውጭ ሌላ የሚያስጨንቀው ትልቅ ህይወት አለው የሚል መልእክት በውስጥ ታዋቂነት ያስላል። ሁለተኛ፣ ዓላማህን ከፍቅር በላይ አድርግ። ሴቶች በራሱ ለሚተማመንና የራሱ ራዕይ ላለው ወንድ ይማረካሉ። አንተ ህይወትን ሙሉ እሷን ለማስደሰት ብቻ የምትሮጥ ከሆነ እሷ ላንተ የምትሰጠው ዋጋ ይረክሳል። በህይወትህ ገንዘብ መስራት፣ ጂም መሄድ እና ራስን ማሳደግ ከምንም በላይ መሆኑን በተግባር አሳይ። አንተ ጠንካራና ስኬታማ ስትሆን እሷን ያንን ስኬት ለማጋራት አንተን መፈለጉ አይቀሬ ነው። ሶስተኛ፣ ሁሉም ነገር አትንገራት። መጽሐፍ ክፍት ከሆነ ማንም ደግሞ ሊያነበው አይጓጓም። ስለ ራስህ፣ ስለ ውሎህ እና ስለ እቅድህ ሁሉም ነገር ዘግዝገህ አትንገራት። ጥቂት ምስጢራዊነት ይኑርህ። የምትናገረው ነገር ጥቂት ሲሆን ሰዎች አንተን ለማወቅ ይጓጓሉ። እሷ ዛሬ ምን የሰራ ይሆን ብላ እንድታስብ እድል ስጣት። አራተኛ፣ ስሜትን ተቆጣጠር። ሴቶች ወንድ ልጅ ስሜታዊ ሲሆን አይወድም። እሷ ቴክስት ባትመልስልህ ወይም ቀጠሮን ብትሰረዘው በቁጣ ሳይሆን ምንም አልመሰለኝም በሚል መንፈስ ህይወትን ቀጥል። ይህ ወንድ በእኔ ድርጊት አይናወጥም የሚል ጥንካሬን ያሳያል። ይህ ደግሞ እሷ እንዴት አይናወጥም ብላ እንድትገረምና እንድትፈልግህ ያረጋታል። አምስተኛ፣ እሷን ለመተው ዝግጁ ሁን። ይህ ከሁሉም በላይ አስፈላጊ ነጥብ ነው። ሴት ልጅ በራሷ ጊዜ እንድትፈልግህ ከፈለግ አንተን በአግባቡ ካልያዘችህ ወይም ክብር ካልሰጠችህ እሷን ትተህ ለመሄድ ዝግጁ መሆኗን ማወቅ አለባት። በፍቅር ከመጠን በላይ ተንበርክከህ ብትሄጂ እሞታለሁ የምትል ወንድ ከሆንክ ማንም አያሳድድህም። ነገር ግን እወድሻለሁ፣ ግን ካልከበርኩኝ ብቻዬን መሆን እመርጣለሁ የሚል አቋም ሲኖርህ እሷን አንተን እንዳታጣ ትጠነቀቃለች። ስድስተኛ፣ የምቀኝነት ስሜት ሳይሆን የማህበራዊ ተቀባይነት ጥበብ። ሰዎች ሌሎች ሰዎች የሚፈልጉትን ነገር ይፈልጋሉ። አንተ ከሌሎች ሴቶች ጋር በጓደኝነትም ቢሆን ስትዝናና ወይም በሰው ዘንድ ተወዳጅ መሆንን ስታይ በውስጧ ይህ ወንድ የሆነ ማራኪ ነገር ስላለው ነው ሁሉም የሚቀርቡት የሚል ሀሳብ ይፈጥራል። ይህ ሶሻል ፕሩፍ ይባላል። እሷ ብቻ ሳትሆን ሌሎችን እንደማያከብርበት ስታውቅ ይበልጥ ትፈልግሃለች። ሰባተኛ፣ ምስጋናን በጥንቃቄ መጠቀም። ሁሌም ቆንጆ ነሽ፣ ደስ ያለሽ እያልክ አታቆላምጣት። ምስጋና ውድ ይሁን። በትክክል ደስ የሚል ነገር ስታደርግ ብቻ አመስግናት። ምስጋናን በቁጥብነት ስትጠቅም እሷ ያንን ካንተ የሚመጣ ምስጋናን ለማግኘት ጥረት ታደርጋለች። ስምንተኛ፣ የራስን ደስታ በእሷ ላይ አለመመስረት። ያለ እሷም ደስተኛ መሆንን እወቅ። እሷ ስትኖር ደስታ ይጨምር ይሆናል እንጂ እሷ ከሌለች ህይወት የሚቆም መሆን የለበትም። ብቻህን ስትዝናና ከጓደኞች ጋር ስትስቅ የሚያሳይ ምስሎችን ስታይ ይህ ወንድ ያለኔም ህይወቱ ሙሉ ነው ብላ እንድታስብ ያረጋታል። ይህ ደግሞ ተከታይ ሳይሆን መሪ መሆኑን ያሳያል። ዘጠነኛ፣ ቀስ በቀስ መራቅ። ለተወሰኑ ቀናት በጣም ቀርበህ ከቆየ በኋላ በድንገት ጥቂት ራቅ በል። ለምሳሌ ለጥቂት ቀናት ቴክስት አትላክ። ይህ በሴቷ አእምሮ ውስጥ ምን ተፈጠረ? የሆነ ስህተት ሰራው እንዴ? ወይስ ሌላ ሰው አገኘ የሚል ጥያቄ ይፈጥራል። ያኔ ያጣችውን ትኩረት ለመመለስ እሷ ራሷ ትፈልግሃለች። አስረኛ፣ አንደበተ ርቱዕ እና ቀልድ።
ሴቶች በንግግሩ ከሚያዝናናቸውና ከሚያስቃቸው ወንድ ጋር ጊዜ ማሳለፍ ይወዳሉ። ነገር ግን ቀልደኛ ለመሆን አትጨነቅ። ይልቅ በራስህ የምተማመንና ነገሮችን ቀለል አድርገህ የምታይ ሁን። ከአንተ ጋር ስትሆን ደስ የሚል ስሜት የሚሰማት ከሆነ ያ ስሜት ስለሚናፍቃት ሁሌም አንተን መፈለጉ አይቀሬ ነው። እንግዲህ እነዚህ 10 ነጥቦች ሴት ልጅ አንተን እንድታሳድድህ የሚያደርጉ የሳይኮሎጂ ቁልፎች ናቸው። ግን አንድ ነገር አስታውስ፣ እነዚህን ዘዴዎች የምትጠቀመው ሰውን ለመጉዳት ሳይሆን ያንተን የወንድነት ዋጋ ከፍ ለማድረግ ነው። አንተ ዋጋህን ስታውቅ እሷን ዋጋህን እንድታውቅ ታደርጋለህ። ከእነዚህ 10 ነጥቦች ውስጥ ይበልጥ ውጤታማ የሚመስልህ የትኛ ነው? አስተያየት ኮሜንት ላይ አስቀምጥልኝ። ቪዲዮ ከተመቻቹ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።